እቺ ደሃ ሴት የዚችን ሴትዮ ጫማ እያጸዳች እያለ በድንገት የሆነ ቀዳዳ ጫማው ላይ ትመለከትና ስታወጣውን በጣም ብዙ የሚያማምሩ ዳይመንዶችን ትመለከታለች። በዚህ ጊዜም በጣም ግራ ይገባት ነበር። ወዲያውኑም ምንም ሳታስብ ይሄንን ዳይመንድ ባለበት ቦታ ትመልስና ጽዳቷን ትቀጥላለች። እቺ ባለሀብትም ቶሎ እንድታፈጥን ትነግራት ነበር። ኦሬዲ እቺም ጨርሳ ስለነበረ ጨርሻለሁ ትላታለች። እቺ ሀብታም ሴትም ከቦርሳ ውስጥ የሆነ ብር ታወጣና ትሰጣታለች። እቺ ጫማ የምታጸዳውም አመሰግናለሁ ትላታለች። ወዲያውኑም ወደ መኪናዋ ስትሄድና ይሄ ቦዲጋርዷ ጋር ከሆነች በኋላ ይሄን ቀዳዳ ትከፍትና ልክ ዳይመንዱን ስታጣራ ሁሉም ዳይመንዶች በቦታው እንዳሉ ታረጋግጣለች። ወዲያውኑም እቺን ሴት ጫማ የምታጸዳውን ወደኔ አምጣልኝ ብላ ቦዲጋርዷን ታዛለች። ቦዲጋርዷም ወደዛ ሄድና እቺን ደሃ ሴት ያዋንሳትና ወደ መኪናው እንድትሄድ ያስገድዳታል። በሩንም ስትከፍተው እቺ ሴት እቺ ጫማ ያጸዳችላትን ትልቅ ሴትዮ ስትመለከት በጣም ግራ ይገባትና እቺ ባለሀብቷ ሴትዮም ወደ መኪና ውስጥ እንድትገባ ታደርጋታለች። መኪና ውስጥም ከገባች በኋላ ከሷ ጋር ትሆንና ወደ ቤቷ ወደ አይታ ወደማታውቀው በጣም የሚያምር ቤት ትወስዳታለች። ወዲያውኑም እቺ ሴት ግራ ይገባት ነበር። እቺ ሴትም እዚህ ሶፋ ላይ ቁጭ እንድትል ታደርጋትና ካሁን በኋላ የኔ ልጅ ነሽ፣ እዚህ ቤት እስከፈለግሽ አመት መኖር ትችያለሽ ትላታለች። በዚህ ጊዜም እቺ ደሃ ሴት እቺ ባለሀብቷ እየፈተነቻት መስሏት ነበር።